የክቡር ቢተወደድ አዳነ መኮንን አባደፋር የህይወት ታሪክ ትውልድ እድገትና የነበራቸው ስራ ድርሻ አቶ አዳነ መኮንን በወልቃይት ጠገዴ ልዩ ስሙ አዴት በምትባል ቦታ ከአባታቸው ከልጅ መኮንን መንገሻና ከእናታቸው ከወይዘሮ ብዙነሽ አበበ በሚያዝያ ወር 1888 ዓ.ም ተወለዱ። ቢተወደድ አዳነ መኮንን በልጅነት እድሜያቸው በአደን የታወቁና ፈጣን አነጣጥሮ ተኳሽ በመሆናቸው የተነሳ በአካባቢው ማለትም በወልቃይት ጠገዴ ባህል መሰረት ዝናና ታዋቂነትን አትርፎላቸዋል። አቶ አዳነ መኮንን በ1918 ዓ.ም የቤገምድር አውራጃ ገዢ የነበሩት የራስ ጉግሳ ወደ ወታደር በመሆን በደብረ ታቦር መኖር ጀመሩ። በ1923 ዓ.ም አንቺም ተብሎ በሚጠራው ጦርነት ተካፍለው ከራስ ጉግሳ ሞት በኋላ በአዲሱ የቤገምድር ገዢ በደጃዝማች ወንዱ ሰንካሳ አማካይነት የቀኝ አዝማችነት ማዕረግ ተሰጥቷቸው የአርማጭሆና የያይራ አስተዳዳሪ ሆነው ተሾሙ። በአርበኝነት ዘመን የፈጸሟቸው ተጋድሎዎች በ1928 ዓ.ም በአስቲ ጣሊያ ሀገራችንን በወረረችበት ጊዜ ቀኛዝማች አዳነ መኮንን አንደኛ ከፊት አውራሪ ኃይሉ ፋሪስ፣ ሁለተኛ ከቀኛዝማች አባይ፣ ሶስተኛ ከወልደ ማርያም፣ አራተኛ ከቀኛዝማች መስፍን ረዳና አምስተኛ ከቀኛዝማች ገብረ መስቀል ጋር በመሆን የወልቃይት ጠገዴን ሕዝብ በማስተባበርና በመምራት የሰቲት ሁመራና የመተማን በር እንዲጠብቁ በሉል ራስ ካሳ ኃይሉ ልጅ በደጃዝማች ወንዱ ሰንካሳ ታዘዙ። አርበኞቹ ጠላትን በመከላከል ተግባር ላይ እንዳሉ ጠላት በዘመናዊ ጦር መሳሪያና በብዙ ሰራዊት በመታገዝ በኢጣሊያው ጀነራል አቼሌ እየተመራ ሁመራ የሚገኘው አርበኞቹ ምሽግ ጥሶ ጎንደር ከተማ ገባ። ጣሊያኖቹ ጎንደር ከገቡ በኋላ ጀግናው የወልቃይት ጠገዴው ተወላጅ ኢትዮጵያዊ አርበኛ ቀኛዝማች አዳነ መኮንን ከወንድሞቻቸውና ከጓደኞቻቸው ጋር ሆነው በረሃ ገቡ። ጣሊያኖች ጎንደር ከገቡ በኋላ ጀግናው የወልቃይት ጠገዴው ተወላጅ ኢትዮጵያዊ አርበኛ ቀኛዝማች አዳነ መኮንን ከወንድሞቻቸውና ከጓደኞቻቸው ጋር ሆነው በረሃ ገቡ። ጣሊያን ጎንደርን ከአስመራ ጋር ለማገናኘት በአርማጭሆ፣ በሰሮቃ፣ በዳንሻ፣ በወይናት፣ በባህከር፣ በሁመራ፣ በወማጀር ወዘተ አድርጎ የመኪና መንገድ በመጥረግ የጦር ካምፑ በአዲረመጥ፣ በቃፕቲያ፣ በመሰፌንቶና በስፍራ ጣሊያን በሚባሉ ቦታዎች ላይ የጦር ሰፈር አቋቋመ። ቀኛዝማች አዳነ መኮንን የወራሪውን ጦር ለመመከት የወልቃይት ጠገዴ አርበኞችን በማሰባሰብ የሽምቅ ጦር በማቋቋም ለእብሪተኛው የጣሊያ ጦር መቅሰፍት ሆኑበት። በዚህ መሰረት ሚያዝያ 23 ቀን 1928 ዓ.ም በቀኛዝማች አዳነ መኮንን የሚመራው ጦር ደብዛ ላይ የደፈጣ ውጊያ በማድረግ በኢጣሊያ ጦር ላይ ከፍተኛ ጉዳት በማድረስ በርካታ ጠመንጃና ጥይቶችን ማርከዋል። ከዚህም በመቀጠል በህዳር ወር 1929 ዓ.ም ስፍራ ጣሊያን በተባለ ቦታ የነበረውን የጠላት ጦር ሰፈር ሳይታሰብ ማጥቃት ብዙ የኢጣሊያ መኮንኖችንና ወታደሮችን በመግደል ወደፊት ለሚያደርጉት ጦርነት አጋዥ የሚሆን ጠመንጃና ጥይት ማርከዋል። በዚህ ሁኔታ እንዳለ ጣሊያኖች ትጥቅ ለማስፈታት በሚያደርጉት ጭፍጨፋ ህዝቡ የተማረረ በረሃ በመግባት የአርበኞችን ቀኛዝማች አዳነ መኮንን ጦር ማጠናከር ጀመረ። በጠላት ላይ የተቀዳጇቸው ድሎች ኢጣሊያዊ የወልቃይት ጠገዴ ገዢ ካርዴሌ የአርበኞችን አመጽ ለማጥፋትና ለመደምሰስ ብዙ የባንዳ ጦር በማሰማራት ላይ እንዳለ ጥቅምት 5 ቀን 1930 ዓ.ም በቀኛዝማች አዳነ መኮንን የሚመራው የወልቃይት ጠገዴ የአርበኞች ጦር ቡራዩ በሚባል ወንዝ ፈጣን የሆነ የደፈጣ ጥቃት አድርሶ ብዙ የኢጣሊያን ወታደሮችን ደምስሷል። በዚህ ቁጭት የተነሳ ጠላት ጥቅምት 22 ቀን 1930 ዓ.ም ከፍተኛ ጦር አሰባስቦ አዴት ላይ ከአርበኞች ጦር ጋር ውጊያ ገጥሞ የነበረ ቢሆንም የአርበኛው ጦር ቀደም ብሎ በማድረከው የጦር መሳሪያ ተዘጋጅቶ ስለነበረና የወልቃይት ጠገዴን ሕዝብ ድጋፍም ስላገኘ በጠላት ላይ ድል ተቆናጸፈ። ቁጭት የተሞላ የፋሽስት ጦር እንደገና ለሶስተኛ ጊዜ ህዳር 21 ቀን 1930 ዓ.ም ስፍራ ለቃ በተባለ ቦታ ከአርበኞቹ ጋር ገጥሞ የተለመደው ሽንፈት ተከናነበ። ከዚህ ቀደም ብለው በተደረጉ ጦርነቶች ያልተሳካለት የጠላት ጦር እጅግ ስላስቆጣው ከጊዜ ወደ ጊዜ የተጠናከረ የመጣውን የአርበኞች እንቅስቃሴ ለመደምሰስ በሁለት አቅጣጫ ማለትም በአዲረመጥና በወገራ በኩል ካርዴሌ ወደ አርበኞቹ መናኸሪያ ወደ ነበረችው አዴት ዘለቀ። በዚህም ማይገና በሚባል ስፍራ ጦርነት ተካሂዶ
በሁለቱም በኩል ከፍተኛ እልቂት ቢደርስም ምንጊዜም ድሉ የአርበኞቹ ሆነ። ይህ ድል በቀኛዝማች አዳነ መኮንን የሚመራውን የአርበኞች ግንባር ትልቅ ዝናና ክብር ሰጠው። የጠላት ጦርም ሽንፈቱን አውቆ ይዟቸው የነበሩትን አዴት፣ ማይገና፣ ቀራቅር፣ ጨጓር ኮዶና ሌሎች አካባቢዎችን ለቆ ወጣ። በጀግናው ቀኛዝማች አዳነ መኮንን የሚመራው ጦር በዚህ ሳያቆም ትግሉን በመቀጠል በጥር ወር 1430 ዓ.ም ጠሎሎ ላይ መሽጎ የነበረውን የጠላት ጦር በአካባቢው ተወላጅ በሆኑት በደጃዝማች ደስታ ማሩ መሪነትና አስተባባሪነት እንዲደመሰስ አደረጉ። ይህን አርበኝነት ትግል የመሰረተ የጦር አመራር ችሎታና ብቃት ያለው መሪ አርበኛውን ድል በድል ያጎናጸፈ መሆኑን የወልቃይት ጠገዴ ሕዝብ አምኖበት በጥር 21 ቀን 1930 ዓ.ም በአንድ ድምፅ ጨጓር ኩዶ ማርያም በተደረገው የሕዝብ ስብሰባ የወልቃይት ጠገዴ ሕዝብ ለክቡር አዳነ መኮንን የደጃዝማችነት ማዕረግ በመስጠት የወልቃይት ጠገዴ አርበኞች መሪ አድርጎ ሾሟቸዋል። ክቡር አዳነ መኮንን ይህንኑ አደራ ካሳደጋቸው የወልቃይት ጠገዴ ሕዝብ በመቀበል ለብዙ ተከታታይ ዓመታት ለአርበኞች ማዕረግ በመስጠት አርበኛውን አጠናክረውታል። ጠላት በኢትዮጵያ ምድር በቆየበት 5 ዓመታት ውስጥ ደጃዝማች አዳነ መኮንን 56 ጊዜ ጦርነት በመግጠም በአዴት፣ በማይገና፣ በቀራቅር፣ በጨጓር ኩዶ፣ በጠለሎ፣ በደጀና፣ በአዲረመት፣ በቤተ ሙሉ፣ በአርማጭሆ፣ በጃናሞራ፣ በጭልጋና በወገራ ከፋሽስት ጋር ግብግብ በመግጠም ለመጨረሻ ድል በቅተዋል። ለክቡር ደጃዝማች አዳነ መኮንን የተሰጧቸው ሹመቶች፣ አንደኛ ፋሽስት ኢጣሊያ ድል ሆኖ ከተሸነፈ በኋላ በ1934 ዓ.ም ደጃዝማች አዳነ መኮንን ከሰሜን ባምብሎ እስከ ተከዜ ጦር አዝማችና አበጋዝ ተብለው በዋስ ሹመት ሰጥቷቸዋል። ሁለተኛ በ1938 ዓ.ም በንጉሠ ነገሥቱ ፈቃድ የወገራ አውራጃ ገዥ ሆነው ተሹመዋል። ሶስተኛ በ1939 ዓ.ም ሕዝብ የሰጣቸው የደጃዝማችነት ማዕረግ በንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ጸድቆላቸዋል። አራተኛ በ1944 ዓ.ም ከወገራ አውራጃ አስተዳዳሪነት ወደ ጭልጋ አውራጃ ተዛውረው አስተዳድረዋል። አምስተኛ እንደገናም በ1945 ዓ.ም ወደ ወገራ ተመልሰው እስከ 1966 ዓ.ም ሲያስተዳድሩ ቆይተዋል። ስድስተኛ በ1959 ዓ.ም በንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ፈቃድ የቢትወደድነት ማዕረግ ተሰጥቷቸዋል። ክቡር ቢትወደድ አዳነ መኮንን የተሸለሟቸው ሜዳሊያዎች 1. የ5 ዓመት አገልግሎት የአርበኝነት ሜዳሊያ 2. የቅዱስ ጊዮርጊስ የጀብዱ ሜዳሊያ 3. የአፍሪካ ኮከብ የወርቅ ሜዳሊያ ከታላቋ ብሪታንያ 4. የቅዱስ ጊዮርጊስ ኒሻን የፈረሰኛ ደረጃ የአንገት ኮርዶን 5. የዳግማዊ ምኒልክ የክብር ኮከብ የወርቅ ሜዳሊያ 6. የሰለሞን የክብር ኮከብ ባለ አምበል 7. የቀዳማዊ ኃይለ ሥላሴ የክብር ኮከብ የወርቅ ሜዳሊያ 8. የኢትዮጵያ የክብር ኮከብ የወርቅ ሜዳሊያ